ያአ ሰፊን ህዝብ ለማስተዳደር የሚችሉትን ባለስልጣኖችን የመምረጥ ስልጣን ያለው ጉባኤ ነው ማለት ነው ወይም ጉባኤ ነው። በዚህም ጉባኤ አባጋዳ፣ ጃላባ፣ ጃልቃባ፣ ሁለታጊቻና ዳባልቻ ሹሞች ይመረጣሉ በማለት ያብራራል ማለት ነው። ቅድም ተጠቀስኳቸው ሀጊቻ ሞኮና ሾርቢ፣ ሀጊቻ ላኮ ቆምቤ ማለት ነው። አባጋዳ ወይም ጋድ እንደ ሊቀመንበር ወይም እንደ ፕሬዝዳንት ነው ማለት ነው የሚታየው። አሁን ለምሳሌ ሙስድ አባ ቢፎም ዋቆ ማለት ነው። ይህ ሰው እስከ 8 ዓመት ድረስ ለህዝብ ፖለቲካ፣ ማህበራዊ፣ እምነታዊ አመራርን ይሰጣል ማለት ነው። በተጨማሪ በህዝብ እምነት መሰረት ከማንኛውም ኃጢአት ነፃ ይሆናል። በዚህ ሲር ጃላባ፣ ሮጋ፣ ጃልቃባ፣ ሁለቴ ሀይቾ፣ ባጥቴ ሀይቾ፣ ዳባሌ የየራሳቸው በዚህ በገዳ ሲስተም ውስጥ ወይም የገዳኦ ባለ ስርዓት ውስጥ የተለያዩ ፋንክሽኖች አሉ። እነሱን ቀጣይ ላይ እናያቸዋለን ማለት ነው። ስለምትከታተሉኝ አመሰግናለሁ። የባቦቱ የቲክቶክ አካውንቴን ፎሎ አድርጉ። የባቦቱ ዩቲዩብ ቻናልንም ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። እንደዚህ አይነት ታሪካዊ ስለ ገዳኦ አንዳንድ ትምህርታዊ ነገሮችን እንሰጥበታለን ማለት ነው።